ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚለው አሁን ቅዳሴያችንም ላይለዛቲ ጠረጴዛ ይላል፣ ላይለዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል። ታዲያ የሐዲስ ኪዳን ታቦት ምንድነው ካልን የሐዲስ ኪዳን ታቦት መሰዊያ ነው። አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አሃት አብያተ ክርስቲያናት ታቦት የላቸው ወይንም ግብጽ ታቦት የላትም። ግብጽ የላቸውም የሚለው መምህር ዳንኤል ራሱ ይናገራል። እኔ የህንዶችን ባይኔ አይቻለሁ። ለምሳሌ ህንዶች ለምሳሌ አላቸው፣ የህንድ ኦርቶዶክስ። የቤታችን ሁኔታ ደግሞ አሁን ሳይሆን ወደ አንዱ ወደ ፊት ስል አንዱ ወደ ኋላ ይጎትታል። ደጋፊ መስሎ ደግሞ ሌላ በጀርባም ይሰራል። ቤቱን እየገደልነው ወደ ኋላ እያስቀረነው ያለነው እኛው ነን። ወንጌል አማኞች እፎይ ፎሎ መደረግ እንዳለበት ጀግናቸው እንደሆነ ሲናገሩ ሰምቻለሁ። እናንተ ምን ትላላችሁ? እኔ የተለየ ሐሳብ አለ። እኔ በሁለቱም በኩል የነበሩት ተወያዮች ህይወት የሌላቸው ወዴት እንደሚሄዱ የማያውቁ መሆኑን ላሳያችሁ ፈልጋለሁ። ንጽጽር እንዴት እንደጀመርኩ ታውቃለህ? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ፕሮግራም የምንመለከተው ዶክተር ዘሪሁን ሙላት እንግዲህ ታዋቂ ቤተክርስቲያናችን መምህር ናቸው። ስለ ታቦት የተናገሩት ነገር አለ። ብዙዎችን እያስቆጣ ነው። ምንድነው ያሉት የሚለውና የቤተክርስቲያን መምህራንስ በዚህ ዙሪያ የሰጡት ምላሽ ምንድነው የሚለውን አስቀኛችኋለሁ። ሌላው እንግዲህ የምንመለከተው ብፁዕ አቡነ ሳዊሮስ እየገጠማቸው ያሉ እንግዲህ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። እየገጠማቸው ያለውን ተግዳሮት ችግር ተናግረዋል። ያስ ምንድነው የሚለውን አስቀኛችኋለሁ። እፎይ እንግዲህ ሙስሊም ነው ሲባል ከእስልምና ነው ወደ ኦርቶዶክስ የመጣው እየተባለ ብዙዎች ሲናገሩ እየሰማን ነውና እፎይ ስለራሱ ተናግረዋልና አንዳንድ ነገሮችን ማስቀኛችሁ ይሆናል። እንዲሁም ደግሞ ከእፎይና የሙስሊሙ ኡስታዝ ያደረጉት ውይይት በኋላ በርካታ ነገሮች ተከስተዋል። በተለይ የእስልምና እምነት ተከታዮች ወዴት ማምራት እየፈለጉ እንደሆነና ምን አይነት ዓላማ ይዘው ወደ ውይይት እንደተገቡ አንዳንድ መረጃዎች እየወጡ ነው። እነዚህንና ሌሎች ነገሮችን ማስቀኛችሁ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ብዙዎች በዚህ ይጠቀሙ ዘንድ ላይክ እና ሼር ማድረጋችሁን እንዳትረሱ። እስቲ በቅድሚያ ከቤታችን እንጀምርና መምህር ዶክተር ዘሪሁን ሙላት የተናገሩት ነገር ምንድን ነው? አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አሃት አብያተ ክርስቲያናት ታቦት የላቸው ወይንም ግብጽ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ይሁን። ብቻ ናት። አንዳንድ ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት የመላእክት ስዕል ያለበት የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይሄ ስህተት ነው። ስህተት ነው። ጠረጴዛ የሚባል ነገር የለም። ግሪኮች ጠረጴዛ ሊኖራቸው ይችላል። ግብጾች ጠረጴዛ ሊኖራቸው ይችላል። አይመለከተንም። እነሱ እዛው ይጠየቃሉ። እኛም በራሳችን እንጠየቃለን። ምን አተን ነው ወደ ጠረጴዛ የምንሄደው? ማን ነው ጠረጴዛ የሰጠን? ከየትስ የመጣ ነው? ኧረ ተው። ጠረጴዛ የሚሉት ማንኛውንም መስዋዕት የሚሰውበትን ገበታ። አቤልና ቃኤል መስዋዕት ሲሰው አንድ የሆነ ገበታ ላይ አቤል በግ ሰውቷል፣ ቃኤል ደግሞ የሆነ ጥራጥሬ አቅርቧል። እሱ ታቦት አይደለም። እርሱ ባህላዊ መስዋዕት ነው። ባህላዊ አሰራር ነው። ድሮ የነበረ ከቤተሰብ የተወረሰ ነው። ከቤተሰብ የተወረሰ ስርዓተ አምልኮ እኛ ቤት ውስጥ የለም። ከማን የተወረሰ ነው ያለን? ከእግዚአብሔር። ስለዚህ የእግዚአብሔር ታቦት ነው። ታቦት ማለት የእግዚአብሔር ማደሪያ መስዋዕት የሚፈተትበት ምድራዊ ሳይሆን ምንጩ ሰማያዊ ስርዓት ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ላይ መላእክት ሲሰግዱ ለእግዚአብሔር በዙፋኑ ላይ ሲሰግዱ
ምንድነው የሚለው? ያኔ ከመስዋዕቱ አንዱ መልአክ ለኢሳይያስ አምጥቶ በጉጠት አፉን አበሰበት አይልም? ያ እኮ የታቦቱ ስርዓት ነው። የታቦት ስርዓት ከሰማይ የተቀዳ ሰማያዊ ስርዓት፣ የማይሻር ዘላለማዊ ስርዓት ነው። እግዚአብሔር ምን የሚሳነው ነገር አለ? እኔ ጽፍበታለሁ ብሏል። ስለዚህ እኛ እድለኞች ነን። እግዚአብሔር ለኛ ታቦቱን ሊሰጥ ሲፈልግ በመጀመሪያ ሙሴ ኢትዮጵያዊቷን ሴት እንዲያገባ አደረገ። አሮን ካህኑ ተመቀኘ። የአሮን እህት ማርያም የምትባል የሙሴም እህት ማርያም ናት። አሮን የሙሴም ወንድምም ነው። ለምን ኢትዮጵያዊት አገባህ ብለው። እግዚአብሔር ግን ታቦቱን እንደ ምድራዊ ባለጸግነትም ታቦቱ በእኛ እንዲጠራ፣ ታቦቱ የኢትዮጵያውያን እንዲባል፣ ታቦቱ ሌላው ዓለም የኋላ የጣዖት አምልኮ ታሪክ ሲኖረው፣ እኔና እናንተ ግን ያለን ታሪክ ከእግዚአብሔር ጋር የተቀናጀ ኢቭን ወይንም ደግሞ እስራኤላውያንን ሳይቀር እግዚአብሔር እናንተ እንደ ኢትዮጵያ ልጆች ትሆናላችሁን ብሎ እኮ እስራኤላውያን ተወቅሰዋል። እስራኤልን ራሱ በስርዓት አምልኮ በታቦት ስርዓት የምንበልጥ የምንገዳደር እኮ እኛ ነን። ለምን? የታቦቱ ባለቤቶች ስለሆንን። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ዘላለማዊ ስርዓት እግዚአብሔር የሰጠን ስርዓት። እንግዲህ እንዳደመጣችሁት ነው። ታቦት ጠረጴዛ አይባልም፣ ሌሎች አሃት አብያተ ክርስቲያናትም የላቸውም የሚሉ ነገሮችን ተናግረዋል። ይህንን ከምን አንጻር እንዳሉ ቢናገሩና ቢያብራሩት ጥሩ ነበር። ምክንያቱም ሌሎች አሃት አብያተ ክርስቲያናት ታቦት እንዳላቸው ሌሎች መምህራኖች ያስተምራሉ። በትርጓሜው በአንድምታው ደግሞ ታቦት ጠረጴዛ መሰዊያ እንደሆነም ብዙ የሚናገሩ መጽሐፍቶች አሉ። በትርጓሜው እንደዚህ ይላል፣ ሌላው ትርጓሜው ይሄ ነው፣ ሌሎች ነገሮች ደግሞ እነዚህ ናቸው ብለው የሚናገሩ መቼም በጣም ታዋቂ መምህር ናቸው። በርካቶች በተለይ በዚህ በፕሮቴስታንቱ ዓለም ሰፊ ስራ ይሰሩ የነበሩ ናቸው። በዚህ በቦሌ መድኃኔዓለም ቤተክርስቲያን ስብከተ ወንጌል ውስጥ የሚሰሩ ናቸውና ይህን ከምን አንጻር እንዳሉት መምህሩ ግራ ነው የሚያጋባው እና ምናልባት ወደፊት የሚሉት ነገር ካለ አስቀኛቸዋለሁ። ግን እዚህ ላይ ተያይዞ የቤተክርስቲያናችን መምህራኖች ሁለት መምህራኖችን ላስቀኛችሁ ስለ ታቦት እና ሌሎች አሃት ቤተክርስቲያናት ምን አይነት ነገር እንዳላቸው፣ ታቦት ደግሞ ለምን ጠረጴዛ እንደሚባልም ይገልጻሉ። ታዲያ የሐዲስ ኪዳን ታቦት ምንድን ነው ካልን የሐዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳችሁ? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ የሚለዋል። አሁን ቅዳሴያችንም ላይ ለዛቲ ጠረጴዛ ይላል፣ ላይ ለዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል። ከሌሎቹ ጋር በምን ተለያየን ካላችሁ ሁለት ነገሮችን እናስታውስና መምህር ዳንኤል በደንብ ይጨምራል። ለምሳሌ ግብጽ የላቸውም የሚለው መምህር ዳንኤል ራሱ ይናገራል። እኔ የህንዶችን ባይኔ አይቻለሁ። ለምሳሌ ህንዶች ለምሳሌ አላቸው፣ የህንድ ኦርቶዶክስ እና ምንድነው አስተውሉ ክርስቲያኖች፣ ጠረጴዛውን ከላይ ደግሞ እንደ ቤተ መቅደስ ክዳን ያለው አለ አጎበር። እሱን እኛ መንበር እንለዋለን። በእኛ ቋንቋ ምን እንለዋለን? መልሱልኝ። መንበር እንለዋለን። እንደዚህ አይነት መንበር ያላቸው ቤተክርስቲያኖች አሉ፣ የሌላቸው አሉ። ከላዩ ላይ ያለው ተጨማሪው የሌላቸው አሉ፣ ያላቸው አሉ። ለምሳሌ የህንዶችን አይቻለሁ፣ አላቸው። የግሪኮች አላቸው፣ ያለውም አላቸው፣ የሌለውም አላቸው። ሁለቱንም አይቻለሁ እንዴ ከማስታውሰው ነው። የግብጾችም ሁለቱም አይነት ያለ ይመስለኛል። የሌለውም አላቸው፣ ከላይ ላይ ያለውም አላቸው። ልክ እዛ ታዲያ መሰዊያው ላይ እኛ ታቦት የምንላትን ነገር ከመሰዊያው ወይም ከጠረጴዛው ከመንበሩ ላይ የተገጠመ የተሰፋ አይደለም። ከርስ ሐመር የሚባለው እኛ እዚያ ውስጥ መቀመጫ አለው እንጂ እዚያው ላይ እንዳይንቀሳቀስ ሆኖ የተቀመጠ አይደለም። ያንዳንዶቹ እንዳይንቀሳቀስ ሆኖ የላቲኖቹ የካቶሊኮቹ ራሱ ጠረጴዛው መሰዊያው ላይ የማይንቀሳቀስ ግን ቤተክርስቲያኑ በሸጡትና በለወጡት ጊዜ አውጥተው ከመሰዊያው የሚወስዱት ትንሽ ነገር አላቸው። እኛ ይመስል ግብጾች አላቸው ክርስቲያኖች። እኛ እንዲያውም በአብዛኛው የሐዲስ ኪዳንን ያመጣ ነው ከግብጾች ነው። የብሉይ ኪዳን ታቦት አንዷ ያችን እስራኤል የተሰጠችው እኛ ሀገር አክሱም ውስጥ አለች። ታውቃላችሁ አይደለም? የዚያ የብሉይ ኪዳን ታቦት ባህል አለን ከዚያ ጋር የተገናኘ ግን አሁን ሌሎቹንም እንደምናያቸው ወደፊትም እንደምንመልሰው ብዙዎቹ የኛ ትውፊቶች የሐዲስ ኪዳን የሥርዓት አምልኮ ትውፊቶች ናቸው እንጂ የብሉይ ኪዳን አይደሉም። የብሉይ ኪዳንን ሥርዓት አንፈጽምም። ስለዚህ ክርስቲያኖች ነገሩ በሙሉ ሐዲስ ነው በእኛ ያለው። አገልግሎቱም መሰዊያ ነው። የሚጻፍበትም የብሉይ ኪዳን 10ቱ ትእዛዛት አይደሉም። የሚጻፍበት የክርስቶስ የኢየሱስ ክርስቶስ ስም ነው የሚጻፍበት። አልፋ ወኦ የሚለው
ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው ይሄ በተለየ ሁኔታ ሊቃነ ጳጳሳት በሜሮን ያከብሩታል። የሚነኩትም ቅስና ያላቸው እና ጳጳሳትና ካህናት ብቻ ናቸው። ዲያቆናትም አይነኩትም። በእኛ ቤተክርስቲያን ፊት መሰዊያ ስለሆነ የሚሰዋበትም የክርስቶስ ስጋና ደም ብቻ ነው። ስለዚህ ክርስቶስን እጅግ አድርገን ከማክበራችን የተነሳ ክርስቶስን ከመውደዳችን የተነሳ በመጽሐፍም ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ስለሚልና በታቦቱ ላይ የኢየሱስ ክርስቶስ ስም ስለተጻፈ ኢየሱስ ክርስቶስን ለማክበር በተለየ ልብስ አልብሰን አክብረን ይዘን እንዞራለን፣ እንሰግዳለን። የምንሰግደው ለክርስቶስ ስም ነው። አገልግሎቱ ቅድም እንዳልኳችሁ የሐዲስ ኪዳን መሰዊያ ሆኖ ክርስቶስን መሰዋት ብቻ ነው። ሌላ አገልግሎት ካለው በውደት ጊዜ የሚፈጸመው አገልግሎት ነው። ይሄን ደግሞ በሌሎች ጥያቄዎች እናየዋለን፣ እንመልሰዋለን። ተመልከቱ ክርስቲያኑ። ስለዚህ እኛ ያለን የሐዲስ ኪዳን ነው። የወሰድነው ልክ ቤተ መቅደሱን እና ስርዓት አምልኮ ሲባዛ አንድ ላይ ነው። ይሄ የተባዛ በመላው ዓለም ያለችው የክርስቲያን ቤተ መቅደስ የካቶሊኮችም የምስራቅ ኦርቶዶክሶችም የኦሪየንታል ኦርቶዶክሶችም የቤተ መቅደሱን ስርዓት በመሰረቱ የወሰዱት ስርዓት አምልኮን ጭምር ከብሉይ ኪዳን መነሻ እንደተከታተላችሁት ነው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ እንዳልኳችሁ ቅድም መምህር ዘሪሁን ሙላት መቼ መጻሕፍቱን ሳያነቡት ሳያውቁት ቀርተው ነው ብዬ አላስብም። ከተለያየ ከዚህ ከፕሮቴስታንቱ ከሌሎች ቤተ እምነቶች የሚነሱ ሐሳቦችን ለመመለስ አስበው ወይ በምን አይነት መልኩ እንደገለጹት ግልጽ አይደለም። ግን ቀጥታ የተናገሩበት መንገድ እንደ ቤተክርስቲያን ትክክል አይመስለኝም። መምህራኖቻችንም እንደገለጹት ማለት ነው። እስቲ በዚህ ላይ እናንተስ ምን ትላላችሁ? ሐሳባችሁን እንድትጨምሩ እየገለጽኩኝ እዚሁ ሳንወጣ ወደ እፎይ በርካታ ነገር የምንመለከተው ነገር አለ። ግን እስቲ በቅድሚያ ይሄን ተከታተሉት። እንደ 2018 ግን ሸሌ የሆነ ዘመን መድኃኒዓለም የለም። ምን ጉድ ነው ይሄ! በመድኃኒዓለም ቂጡ ግድግዳ የሚያህል ሰውዬ ጺሙ 5 የስሜት ሕዋሳት ላይ ፀጉር ያበቀለ ሰውዬ እናቱ እንደዚያ ግጥም አድርጎ የሚስም በመድኃኒዓለም ካሜራ ተደቅኖ የእናቶች ቀን ነው ጋይስ። እንደዚህ ምንኛው 8ኛው ደረሰ በመድኃኒዓለም 2018 ሲጀመር አገባቡ ልክ አይደለም። ዲቃላ የሆነ ዘመን 2018 ሸሌ የሆነ ዘመን መብራን የምሬ እናት ልጅ እናቱን የማይምርበት ዘመን ማለት ይሄ ነው። ትልቅ ሰው እያደላ እንዴ እንደዚያ ግጥም አድርጎ ከንፈሯ እናቱን ይስማታል። ምን ጉድ ነው ጋይስ! አረ ወዴት እየሄድን ነው? በመድኃኒዓለም አፈር ብላ እናንተ ወጠምሻ የምታል ሰውዬ ፈለግ አድርገህ ከፍለም ቢሆን አስመም እንዲ መርዝ ያብላ። አንዳንዴ ሚዲያ ላይ የሚቀረጹ ነገሮች ላይ ትኩረት ማድረግ ያስፈልጋል። በጣም ትኩረት ካልሰጠንና ምን እያደረግን እንደሆነ ካልገባን ችግር ነው። ለምን ይህንን በርካታ ሰዎች ያዩታል፣ ህፃናት ያዩታል፣ ትላልቅ ሰዎች ያዩታል፣ ወጣቶች ያዩታል። በተለያየ አረዳድ የሚረዱ ሰዎች አሉ። ሁላችንም እኩል አይነት አረዳድ የለንም። ስለዚህ አሁን በዚህ እድሜ እናትን በእንዲህ አይነት እውነት ነው እናትን ማክበር ጥሩ ነው፣ ግን የሳመበት መንገድ ፍቅሩን ወይም እናቱን እንደሚወድ የገለጸበት መንገድ ተገቢ አይደለም። ሌሎቹ ከዚህ ምን ይማራሉ? ባህላችንም አይደለም፣ ስርዓታችንም አይደለም፣ ሃይማኖታችንም አይፈቅድም። በየትኛውም ሃይማኖት ቢኮን ይሄንን ይፈቅዳል ብዬ አላስብም። በየትኛውም ባህል የለም። ስለዚህ አንዳንዴ ጥንቃቄ ልናደርግና አይምሮዎቻችን ልንሰበስብ ምንቀርጻቸውንና እንዲህ አይነት ማህበራዊ ሚዲያ ላይ የምንለቃቸውን ነገሮች ላይ ትኩረት ማድረግ አለብን። ሰዎች ከዚህ ምን ይማራሉ? ሰዎች ከዚህ ምን ያተርፋሉ? ሰዎችን ወደ ጥፋት የሚወስድ ሰዎችን ወደ ውድቀት፣ ሰዎችን ወደ ያልሆነ መንገድ የሚወስዱ ነገሮችን መልቀቅ የለብን። ስለዚህ ጥንቃቄ እናደርግ ለማለት እፈልጋለሁ። እሺ እስቲ ወደ ቤተ ክህነቱ እንመለስ። እንግዲህ ቅዱስ ሲኖዶስ ምልዓተ ጉባኤውን አጠናቆ በዛሬው ዕለት G+10 ህንፃ በድሮ አሮጌ ቄራ በሚባለው ቦታ አስመርቋል። እንዲሁም ደግሞ የግቢው ሁኔታ የጠቅላይ ቤተ ክህነት የግቢ ሁኔታ የማስዋብ የተለያዩ ስራዎች በስፋት እየተሰሩ ይገኛል። እንግዲህ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ከሆኑ ዓመት ሆኗቸዋል። ብፁዕ አቡነ ዲዮስቆሮስ ጋር አብረው ማለት ነው። እንግዲህ በዚህ ዓመት ውስጥ በርካታ ስራዎች እየተሰሩ ይገኛሉ እና አንድ የተናገሩት ነገር አለ እና ይሄ ሲሆን ግን ሁሉም ሰው ተባባሪ መሆን አለበት። ሁሉም ሰው ደጋፊ መሆን አለበት። የቤታችን ሁኔታ ደግሞ አሁን ሳይሆን ወደ አንዱ ወደፊት ስል አንዱ ወደ ኋላ የሚጎትታል
ደጋፊ መስሎ ደግሞ ሌላ በጀርባም ይሰራል። ቤቱን እየገደልነው ወደ ኋላ እያስቀረነው ያለነው እኛው ነን። የቤቱ ሰው ነው። ቤቱን ወደ ኋላ ይጎተተው ያስቀረው ኋላ ቀር ያደረገው የቤቱ ሰው ነው፣ የውጭ ሰው አይደለም። የውጭ ሰው ምንም አይደለም። ስለዚህ አሁንም ቢሆን ይሄ የተጀመረው የተሰራው ስራ በጣም እንግዲህ አርአያ ይሆናል። እንግዲህ ይሄንን ያደረገው ምንድነው የከተማው የሀገሩ መልማት ነው። ሀገሩ የለማ ስለሆነ እሱ ነው እየገፋፋን ያለው ማለት ነው። ለምቶ ያየን አሁን ራሱ ወደ ቤታችን በግድ እየገባ ነው ያለው። እኛ ሳንፈቅድ በግድ እየገባ ነው ያለውና ስለዚህ በዚህ መልኩ በተቻለ መጠን ለመስራት የሚሻሻሉትን ነገሮች ለማሻሻል ሙከራ እናደርጋለን። ግን የቤቱ ሰው ግን ድጋፍ መስጠት አለበት። ተቺ ሳይሆን መካሪ መሆን አለበት። በዚህ መልኩ ከሆነ ይለወጣል ቤቱ፣ ምንም ችግር የለውም። አሁን እንኳን ቤቱ ግቢው ያው በተቻለ መጠን እየተሞከረ ነው ያለው፣ እየታየ ነው ያለው። ተባባሪ አይደለም ግን ሰው ተቺ ነው እንጂ መካሪ አይደለም። ስለዚህ በጋራ ሆነን ቤታችንን እቺ የሰበሰበችን እቺ ቤተክርስቲያን ናት። ሁላችንን በየአቅጣጫው ሰብስባን እዚህ ያስቀመጠችን እየመገበችን ያለችው እቺ ቤተክርስቲያን ናት እና መዋቅርን አሳድጎ ነው ወደ ሌላ መሄድ የሚገባው እንጂ መዋቅርን ወይንም ድርጅትን እያዳከሙ ወደ ራስ ጥቅም ብቻ መሄድ ይሄ በጣም የጥፋት ነው። ቅድሚያ ድርጅታችንን የማሳደግ ከዛ በኋላ እንኳን የፈለገው ቢሆን ይሻላል እና መዋቅንቱን ድርጅቱን እያዳከም እየገደል ለራሳችን ብቻ ጥቅም መሮጥ ግን ይሄ በጣም ኃጢአት ነው። በዚህ በቤታችን እየተሰራ ያለው ግን ይሄ ነው። የራስን ብቻ የራስ ጥቅም ብቻ መፈለግ ብዙ ጉድለቶች ብዙ ጥፋቶች አሁን እያየን ነው ያለነውና ሁሉንም ትተን በጋራ ሆነን ተጋግዘን ቤታችንን ማሳደግ ቤታችንን መለወጥ በጣም ያስፈልጋል። ቅድም እንደተመከር ነው ማለት ነው። ትልቅ ምክር ነው የተሰጠን። ስለዚህ ቤተክርስቲያን ቀዳሚ ናት። ወደ ኋላ ያስቀረናት ግን እኛ ነንና እኛ እንደ አባቶቻችን ብዙ ሰሩ፣ ቦታ ተረከቡ፣ ቦታዎች በየቦታው በየሀገሩ አብያተ ክርስቲያናት ሰሩ። እነሱ ባቋቋሙት ባመቻቹልን ላይ አሁን እየሰራን ነው፣ እየተዝናናን ነው ያለነው እንጂ ስራም አይባልም። እየበላን እየተዝናናን ነው ያለነው፣ ግን ስራ ግን አልሰራን። እነሱ በሰሩት ብቻ ላይ ነው ቅድም እንዳሉት እነሱ በሰሩት ላይ ብቻ እየተጠቀም ነው። ያውም የማዳከም ስራ እየሰራን እንኖራለን። ግን ድርጅታችንን ቤተክርስቲያናችንን አሳድገን ብንጠቀም በጣም የተሻለ ነገር ነው። ቤቱን እየገደልን ያለነው እኛ ነን። ቤቱን ወደ ኋላ እያስቀረን ያለነው የቤቱ ሰዎች ናቸው ያሉት ነገር በጣም ትክክል ነው። በቤተ ክህነት ውስጥ ወይም ደግሞ በቤተ ክርስቲያን ውስጥ ያለን አገልጋዮች ቤተክርስቲያኒቷን እንዴት ወደፊት እናሻግራት፣ እንዴት ለቀጣዩ ትውልድ እናስረክብ፣ ምን አይነት መልካም ስራዎችን እንስራ፣ ወንጌልን በምን አይነት መልኩ ለህዝቡ እናድርስ ከማለት ይልቅ የተለያዩ ነገሮች ላይ ስንጠመድ ይታያልና እንደው በአመት ውስጥ ምን አይነት ተግዳሮቶች ምን አይነት ችግሮች እንደገጠማቸው በሰፊው ገልጸዋል። ይሄ ደግሞ የሚታይ ሀቅ ነው። ከዚህ ዓለም ልንወጣ ያስፈልጋል። ዛሬ እየተደፈርን፣ ዛሬ ቤተክርስቲያን ላይ እንዲህ አይነት ፈተና፣ ዛሬ ቤተክርስቲያን ላይ እንዲህ አይነት መከራ እየደረሰ ያለው ውስጥ ያለን ሰዎች በምናደርገው ድርሻ በምንሰራው ማለት ለቤተ ክርስቲያኒቷ ታማኝ አለመሆናችን፣ ለተሰጠን ኃላፊነት ታማኝ አለመሆናችን፣ የያዝነው ስልጣነ ክህነት በአግባቡ ባለመያዛችን፣ ለዛ ስልጣነ ክህነት ታማኝ ባለመሆናችን፣ ለመንጋው ታማኝ ባለመሆናችን ነው ዛሬ የሁሉ ጥንቅጥ፣ ዛሬ አብያተ ክርስቲያናት የሚቃጠሉት፣ ዛሬ ካህናት የሚገደሉት፣ ዛሬ ቤተ ክርስቲያን ማንም እየተነሳ ጨርሱት እናንተ የሚደረገው ቤት ውስጥ ባለው ነው ማለት። ስለዚህ አንድ ልንሆን ያስፈልጋል። ስለ አንድነት ስለንሰብ ቤተክርስቲያን ሁልጊዜ ስለ ሰላም፣ ስለ ፍቅር፣ ስለ እድገት፣ ስለ አንድነት ብትሰራናት ሌላ ተንኮል፣ ሌላ ምቀኝነት ቤተክርስቲያን ውስጥ አያስፈልግም። ስለዚህ አንድ ሆነን ወደፊት ካለን ዛሬ ልማቱን ባየነው መልክ ነገ ደግሞ ወንጌልን በዚህ ልክ ተደራሽ ሆነው የጠፉ በጎችን ምን መልስበት። ዛሬ እኛ ህንፃ ላይ ነው ያተኮርነው፣ ህንፃ ስላሴን ትተን ማለት ገንዘብ ላይ ነው ያተኮርነው። ህንፃ ስላሴ እየተበተነ ህዝቡ እየወጣ ህዝቡ ትምህርት ወንጌል አጥቶ
የክርስቶስን ስጋና ደም ሳይቀበል ንስሐ ሳይገባ እየሞተ ነው ያለው። ለምን? ምን ላይ አተኩረን ነው? ስለዚህ ከዚህ ዓለም ልንወጣ ያስፈልጋልና ብፁዕነታቸው የገለጹት ነገሮች ሰምታችኋል። በዚህ ላይ ሀሳብ ስጡ እስቲ። አንድ ወንድማችን እንግዲህ ምን ነክቶት እንደሆነ አላውቅም፣ እንደዚህ ይላል። ስንቶቻችሁ እነዚህ ሰዎች የሌላ እምነት ተከታዮች መሆናቸውን ታውቃላችሁ? እነዚህ ሰዎች መንፈሳዊ የሚመስሉ ነገር ግን መንፈሳዊ የሆኑትን የሚገሉ፣ የሚያስገድሉ፣ የሚያፈናቅሉ፣ የሚያዘርፉ በመንፈሳዊ ካባ ተሸፍነው ስጋዊ ስራቸውን የሚሰሩ የመንግስት የሲአይኤ የሞሳድ ኤጀንቶች ወይም ሰላዮች ናቸው። ለዚህ ማሳያ ለሚመሩት ምዕመን ወይም ህዝብ ምንም ስሜት የሌላቸው መሆኑ፣ ሁለተኛ ምዕመኑንና ቤተክርስቲያኗን ከላኳቸው ጋር ሆነው ለማጥፋት አጥብቀው መተባበራቸው፣ ሶስተኛ ከቤተክርስቲያኗ ጠላቶች ጋር ስልታዊ መተባበርና አንድነት ማሳየት፣ አራተኛ በዳር ሀገር ለሚታረዱ፣ ለሚፈናቀሉ፣ ለሚዘረፉ፣ ለሚታረዱ ኦርቶዶክሳውያን ሰምቶ እንዳልሰማ አይቶ እንዳላየ በመሆን ከጠላቶች ጋር አጋር ሆኖ በማሳየት፣ አምስተኛ ኦርቶዶክሳውያን እንዳይደራጁ አንድ እንዳይሆኑ ምዕመኑን በአደንዛዥ ትምህርታቸው ማደንዘዝ፣ ስድስተኛ ቤተክርስቲያኗን በቀጥታ በማናለብኝነት በመዝረፍና በማስዘረፍ ሌብነታቸውን፣ ዘራፊነታቸውን ለምዕመኑ በግልጽ ማሳየት፣ ሰባተኛ በጥንት አባቶቻችን ፍኖተ ስርዓት ባለመሄድ የተጣመመውን መንገድ በመምረጥ ቤተክርስቲያኗ እንድትጣመም ማድረግ እናም ወዘተረፈ ሌላም ምልክቶችን በማየት እነዚህ ሰዎች ኦርቶዶክሳውያን እንዳልሆኑ አረጋግጫለሁ። ለምሳሌ በአርሴ፣ በሐረር፣ በአሰቦት፣ በአዲስ አበባ ወዘተ ስለሚታረዱት ኦርቶዶክሳውያን ግድ የላቸውም። መንኩሰናል ይሉሃል። በሚሊዮን የሚቆጠር መኪና ሲነዱ ታያቸዋለህ። እኛ የምንወክለው ሰማያዊውን ነው ይሉናል። ለምድራዊ አጀንዳ ሲያጎበድዱ ታያቸዋለህ። እኛ ተገንዘናል፣ መንኩሰናል ይሉናል። በፍርሃት አጥር ውስጥ ገብተው ተወሽቀው ታያቸዋለህ። ጿሚ ታራሚ ነን ይሉናል። ምዕመኑ ተርቦ እነሱ ግን ጮማ ሲቆርጡ ኬክ ሲባርኩ ታያቸዋለህ። እና እነዚህ እውነት ኦርቶዶክሳውያን ናቸው? መቼም ልንናደድ የተለያየ ነገር ልንሆን እንችላለን እና በዚህ ልክ አባቶቻችንን ማሳጣትም አለብን ብዬ አላስብም። ምንም ሆነ ምንም አባቶቻችን ናቸው። እነሱ እስካሉ ድረስ ነው የክህነት ሰንሰለቱ እየቀጠለ የሚሄደው። ካህናት፣ ጳጳሳት ከሌሉ ደግሞ ቤተክርስቲያን ብቻዋን፣ ዲያቆናት፣ መምህራን ከሌሉ ቤተክርስቲያን ብቻዋን ምንም ናት። ህንፃው ምንም ነው አይደል? በዚህ መቼም እንተማመናለን አይደል? እና አንዳንዴ ከመደጋገፍ ይልቅ ብዙ ትችቶች፣ አዎ ምንተቻቸው ነገሮች አሉ፣ ምናመሰግናቸው ነገሮች አሉ። ሰው በሰራ ልክ እንተቻለን፣ ካልሰራ ደግሞ አልሰራህም ብለን እንወቅሳለን፣ ከሰራ ደግሞ እናመሰግነዋለን። ስለዚህ በዚህ ልክ የሌላ ቤተ እምነት ተከታዮች ናቸው። አዎ የዘረዘራቸው ነገሮች እኮ ልክ ሊሆኑ ይችላሉ፣ ግን ይሄ መንገድ ተገቢ ነው ብዬ አላስብም። ምን ትላላችሁ? ወደ እፎይ እንለፍ። በመጀመሪያ አንድ ፕሮቴስታንት ያነሳውን ሀሳብ ላስቃኛችሁና እፎይ ያለውን ነገር ሰማችኋለሁ። የወንጌል አማኞች እፎይ ፎሎ መደረግ እንዳለበት ጀግናቸው እንደሆነ ሲናገሩ ሰምቻለሁኝ። እናንተ ምን ትላላችሁ? እኔ የተለየ ሀሳብ አለኝ። እኔ በሁለቱም በኩል የነበሩት ተወያዮች ህይወት የሌላቸው ወዴት እንደሚሄዱ የማያውቁ መሆኑን ላሳያችሁ ፈልጋለሁ። ያለውን ተመልክታችኋል። አንዳንድ ፕሮቴስታንቶች እፎይን ፎሎ መደረግ አለበት እያሉ እየተናገሩ ነው። እኔ ለየት ያለ ሀሳብ አለኝ። ሁለቱም ህይወት የሌላቸው ሰዎች ናቸው። ምክንያቱ ሲባል በስተመጨረሻ ትሄዳላችሁ ሲባሉ አናቅም ይላሉ። ያኛውም አላህ ነው የሚያውቀው ይላል፣ ይሄኛውም እግዚአብሔር ነው የሚያውቀው ይላል የሚል ነገር አንስቷል። ስለ ሙስሊሞቹ እንደሆነ ስለ ክርስትና አልመልስለት። እግዚአብሔር ነው የሚያውቀው ማለት እንደ ስህተት እንደ ምንፍቅና ቆጥሮታል። ስለዚህ እግዚአብሔር አያውቅም የሚል ትምህርት ገንብቷል ማለት ነው። መጨረሻዬን እግዚአብሔር ነው የሚያውቀው ብል ምንድነው ክፋቱ? ከየትኛው የመጽሐፍ ቅዱስ ክፍል ጋር ይጋጫል? ከየትኛውም የመጽሐፍ ቅዱስ ክፍል ጋር አይጋጭም። ይልቁኑ ደግሞ ሁሉን አዋቂ ለሆነው ለእግዚአብሔር መተውን፣ ትህትና፣ አዋቂነትን ለእግዚአብሔር ሰጥቶ መገዛትን የሚያመለክት ነው። ግን ደግሞ እንዲህ የሚሉ ክርስቲያኖች ምን አይነት እምነት ነው ያላቸው ከተባለ በክርስቶስ የሚያምኑ፣ በሞት እና በትንሣኤ የሚያምኑ፣ የመስቀል ሞቱ ለነሱ እንደሆነ በዚህም ማለትም በመስቀል ሞቱ እንደዳኑ ደግሞ ድነታቸውን እየፈጸሙ የቤተ ክርስቲያን ራስ ክርስቶስን እንደሚጠብቁ የሚያምኑ ክርስቲያኖች እምነት ይህ ነው። የእፎይ እምነት ማለት ነው። ይህ በአንተ እምነት መሰረት እንኳን እፎይን ያድነዋል። ለምሳሌ በእናንተ እምነት፣ ሌላውን ትቼ ማለት ነው፣ በእናንተ እምነት አንድ ሰው ለመዳን ምንድን ነው ያስፈልገው? ማመን ብቻ አይደል? ማመን ብቻ በቃ ያምናል፣ ብቻ በቃ ያምናል። አይ ሌሎች ትምህርቶችም ያስፈልጋሉ ካልኩ የካልቪኒስቶች እናንሳ፣ የሉትራን እናንሳ፣ ጴንጤኮስታሎች እናንሳ፣
ባፕቲስቶች እናንሳ፣ የሌሎቹ እናንሳ። እዛ ውስጥ ያሉ ድብልቅልቅ ያለውን እምነት እናነሳላለን። ሌሎች ትምህርቶች ምትል ከሆነ አንተ እንደምታስበው ኦርቶዶክስ ተሳስታለች ብለህን እንግዲህ እምነት የምር ግን ከካልቪኒዝም ይብስብሃል። የሚድኑት አስቀድመው የተወሰነባቸው ናቸው ብለው ነው የሚያምኑት። ማለትም ኢየሱስ የሞተው አስቀድሞ ለተወሰነባቸው ለጥቂቶች ነው። አሁን አንተ መዳንህ አለመዳንህ አይታወቅም። አምኛለሁ ይኸው ድኛለሁ ብለህ መጨረሻ ላይ አንተ እኮ አልተመረጥክም ልትባል ትችላለህ በእነሱ እምነት። ወደ ሉትራን ስትሄድ እምነት ብቻ አይደለም ጥምቀትም ያድናል፣ የጌታ ስጋና ደምም የኃጢአት ስርየት ያስገኛል። ይህን አትቀበልም። እነሱን እንዲህ ከማለት ይልቅ ግን ኦርቶዶክስ ጋር መጥተህ እንዲህ ማለት ትፈልጋለህ። ይኸውልህ ወዳጄ ኦርቶዶክስ ሚስትን አልነጠቀችህም። ልብህ ውስጥ ያለውን ጥላቻ አውጣው። ገና ከአፈር ሳትወጣ እንዲህ አይነት ትዕቢት ውስጥ አትግባ። ጥላቻ ፊት ላይ ያስታውቅብሃል እና አሰምርበታለሁ። ሚስትን አልነጠቀችህም ቤተክርስቲያን ምን እያልኩ እንደሆነ ይገባሃል። ስለዚህ ሁለቱ ሰዎች ውይይት አደረጉ እና ፕሮቴስታንቶች ለምን እፎይን ፎሎ አናደርግም አሉ። ይህ ስህተት መስሎ ታየ። ምክንያቱም ኦርቶዶክስ ነው እሱ። ካልቪኒዝምን አንድ የካልቪኒዝም ተከታይን ፎሎ አድርጉ ቢባልስ ልክ ነው ለአንተ? ከእሱ ጋር እኮ የትምህርት ልዩነት አለ። ኢየሱስ ላይ ትለያያለህ፣ ሞቱ ላይ ትለያያለህ፣ ድህነት ላይ ትለያያለህ። ከሉትራን ጋር የኢየሱስ ማዳን ላይ ትለያያለህ፣ ስጋና ደሙ ላይ ትለያያለህ፣ ጥምቀት ላይ ትለያያለህ፣ ንጥቀት ላይ ትለያያለህ። ሌሎቹንም እንደዛው ልዩነት አለ። አንተ ማታምነው እነሱ ያምናሉ። እነሱ ጋር ግን እንዲህ አይነት ነገር አሰነዝርም እና እንዲህ አይነት አይምሮ ቢስነት በጣም ከባድ ነው፣ በጣም ከባድ ነው እና እግዚአብሔር ይድረስልህ። በጣም እኮ ነው የሚገርመው። እንደው መሄጃም የላቸውም መግቢያም የላቸውም። ጥሩ አድርጎ ወንድማችን ኢዮብ ገልጿል። እንደ መጨረሻ ምንድነው ስትባሉ እግዚአብሔር ያውቅልኛል ማለት ክፋት ነው? እንዴ ሁሉን አዋቂ አምላክ እኮ ነው። ሁሉን አድራጊ ሁሉ ፈጣሪ አምላክ እኮ ነው። ክርስቶስ እኮ ስለኛ ኃጢአት ነው የሞተው አይደል? ወደ ምድር መጥቶ ስለ ኃጢአታችን ሞቶ ምንን ሊያወርሰን ነው? ክብሩን መንግስቱን ሊያወርሰን እኮ ነው የሞተው። ወዴት እንደሄድን እንዴት ነው ማናውቀው? ወዴት እንደምንሄድ እንዴት ነው? ተስፋ እንደሌላቸው ሰዎች እኮ አይደለም። እኛ በተስፋ ውስጥ ነው የምንኖረው። ህይወት አለን፣ የዘላለም ህይወት በእግዚአብሔር እጅ የተሰራ ህንጻ አለን፣ በዛ እንኖራለን። ስለዚህ መሄጃ የላቸው መሄጃቸውን አያውቁም የሚለው ይሄ ተረት ነውና እንደው ከዚህ ዓለም ወጥተህ በምድርም ሳይሆንልህ በሰማዩም ሳይሆንልህ ከምትኖር ወደ ብርሃኑ ተመላለስ። እሺ እፎይ ስለ ራሱ የተናገረውን አድምጡት እስቲ። ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስቴሪውን አላውቅም። ንጽጽር እንዴት እንደጀመርኩ ኦኬ። ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ሙስሊም ማለት ነው እንደዛ ነው የሰማሁት። ባልሳሳት 2015 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንትን ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ። እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራ እና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ። የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ስሆን ነበረ ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበረ።
ማለት ኦርቶዶክስ ነው ብሎ ነው የሚያስቡ ስልጤዎች። ስ ያ ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልልም ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድን ነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ውጪዝ ታጠቡና ሜይ ቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራው። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች ወይም ሰነፍ ሆናለች ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ እኔስ? ምክንያቱም እኔ ሰነፍ የሆንኩት እኔ ከኔ ታማሚ የሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይ እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይን ነገር ሆኛለሁ ብሎ ብልትህን አንጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ወንብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸው ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ እንደተከታተላችሁት ነው። መቼም እኔም እንኳን እውነት ለመናገር እፎይ በመጀመሪያ ይመስለኝ የነበረው የእስልምና እምነት ተከታይ እንደነበረ ነው። መቼም ይህን ሁሉ ነገር ሲያውቅ በቃ እዛ ውስጥ ነው እውነቱ ሲገባው ክርስቶስ ገልጦለት የመጣ ነው ብዬ ነበረ ማስበው። የእስልምና እምነት ተከታይ እንዳልነበረ በምን አይነት ሁኔታ ወደዚህ ወደ ንጽጽር ውስጥ እንደገባ ስለራሱ ገልጿል። እና እንግዲህ እግዚአብሔር አምላክ እድሜ ከጤና የአገልግሎት ዘመንንም ይባርክ ለማለት እፈልጋለሁ። በመጨረሻ እንግዲህ ይህ ሁሉ የሚያሰማን እፎይና ሁሱ የተባለ ኡስታዝ የእስልምና እምነት ተከታይ በርካታ ክርክሮችን ለማድረግ ውይይት ለማድረግ ነው ቀጠረው ይዘው ወደ ያልሆነ ነገር ሄዶ ብዙ ነገሮችን ስንመለከት በርካታ ነገሮችን እንማርበታለን ብለን ስናስብ የነበረው ነገር ብዙ ምን እንኳን አልመሰጠኝም፣ ግን ተደርጓል። ይሄ ውይይት ከተደረገ በኋላ እንግዲህ የእስልምና እምነት ተከታዮች ምን አስበው ነው ወደዚህ ውይይት ውስጥ የመጡት፣ ከዛስ በኋላ ምን አይነት ነገሮች ገጠሟቸው የሚለውን መቼም እብድም ቢሆን ዮኒ ማኛ አንድ ነገር ይላል። እሱ ተከታትለን እንጨርሳለን። ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ዋሽታችሁ እንደገና ደግሞ እፎይ ማን ነው ብዙ እስልምናዎች ተቀበሉ ብሎ 17 ሰው ሰለመ ብሎ ፖለቲካ ይሰራል። አዎ እናንተ መጽሐፍ ላይ አላህ ወገብ አለው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ጥፍር አለው። ይህንም በማስረጃ እፎይ ተናግሯል።
ስለዚህ እፎይ አልተሳደበም። እስከ ዛሬ እፎይ ተሳድቧል፣ እፎይ እንዲህ ብላል ያላችሁት ነገር ባዶ ገብቷል ማለት ነው። ትላንትና ነገሮች ወደ ሌላ እንዳይሄዱ እኔ ፈልጌ ነበር። እናንተ ግን ወደ ሌላ እንዲሄድ ፈለጋችሁ። ምንም እውቀት የሌለው ሰው አምጥታችሁ፣ ምንም ዝግጅት ያላረገ ሰው አምጥታችሁ ግባ አትግባ በሚል ሙድ ይዛችሁ ምን ስታረጉ ነበረ? ቀውጤ ስታረጉ ነበረ። ስለዚህ ሌላውን ደግሞ ላሳያችሁ። እስላሞች ይሄ ሰው ምን አያረገንም? አይመጥነንም። ይሄ ሰው ምን አያረገንም? ለእኛ አይመጥንም። ይኸው ይሄን ነው እንግዲህ ሙስሊሞች ራሳቸው የሚሮጥ አለ። አንዳችሁ ወይ አይሮጥም በሉ፣ አንዳችሁ ወይ ይሮጣል። በምን ባለው በእናንተ መጽሐፍ ይህንን የተናገረው። ስለዚህ ነገሩ እኔ እንደሸፋፈንኩላችሁ ቢቀር ለእናንተ ጥሩ ነበር። እኔ እንደሸፈንኩት በቃ አልገባንም ምናምን ተብሎ በተባለው ቢቀር ጥሩ። የሚያወሩት አማርኛ ነው። እንዴት ነው የማይገባ? እንደጠበቅነው ላይሆን ይችላል። እንደጠበቅነው ያልሆነበት ምክንያት ደግሞ ጊዜውን ገደበው። የእናንተ ሁሱ የተፈለገው ምንድነው? ወንድማችን እፎይ ተሳዳቢ ነው፣ መጥፎ ሰው ነው፣ ክፉ ሰው ነው ተብሎ ስሙ ይኸው ያልናችሁ ሰው ይሄ ነው ተብሎ ለሱ አጀንዳ ብቻ ነው የተመጣው። እፎይ ተናግሮ አልጠገበም። እፎይ ማብራራት ይፈልጋል። ያ ሰው ግን ማብራራት አልፈለግም። 5 ደቂቃ ከዛ 3 ደቂቃ ከዛ 2 ደቂቃ እያለ እንጨርሳለን ነው ያለው። እውነተኛው እምነት ያለው ማን ነው? በ5 ደቂቃ የሚብራራ አምላክ የለኝም ካላችሁ የምታመልኩት ጣዖት ነው። ማናችሁም ሰው በ5 ደቂቃ አምላኬን ተናግሬ ጸሎት እንኳን በ5 ደቂቃ የማይበቃን ጊዜ አለ። የ1 ሰዓት ጸሎት እንኳን የማትረካበት ጊዜ አለ። አምላክን ለምነ እንኳን ስለ አምላክ በ5 ደቂቃ ተናግሬ ጨርሳለሁ ብለህ የምትሰራው ፖለቲካ እሱ አልቻልክም። ዝም ብሎ ማውራትና በተግባር መነጋገር ይለያያል። ይሄንን ፖለቲካ ደግሞ ይዘህ ሄደህ ስንት ነገር ስትባሉበት የነበረው ቤት ገብታችሁ ፖለቲካ ልትሰሩ ፈልጋችሁ፣ ይህ አይነት ደካማ አስተሳሰብ ይቅር፣ አይጠቅማችሁም። እፎይ ጊዜ ካለ ብትመጣና እኔ ቤት ሙሉ ልዩነታቸውን የሀባሽና የማን የሚባለው ወሃቢ የሚባለው ልዩነታቸውን ዲፋይን ማድረግ ትችላለህ። አትናደዱ። እናንተ ሄዳችሁ እንደፈለጋችሁ ስትሉ ማንም አልተናገራችሁም። እዮዳብ ቤት ማንም አልጠየቃችሁ። እናንተ ግን ታኮርፋላችሁ። የኩርፊያ ጭንቅላት አላችሁ። ለምን ሊገባኝ አይችልም። በጭራሽ የሚገባኝ ነገር የላችሁ። ስለዚህ አሁን የተደረገው ነገር መጀመሪያ ሊረብሽ የፈለገው ማን ነው? እንዳትገባ እያለ ሲለው የነበረ ማን ነው? እውነቱን እንነጋገር። ማን? ኢምራ የሚባለው ልጅ። ኢምራ የሚባለው እኔ እፎይን ካላናገርኩት ማነጋገር አይቻልም እያለ የነበረ ሰው ነበረ። ለምን ይዋሻል? ለምን ይቀጠፋል? ለምንስ ውሸት ይነገራል? ምንድን ነው የሚጠቅማችሁ? ስለዚህ የኦርቶዶክስ ልጆች ገብታችሁ ይህንን ነገር ኤክስፕሌን ታደርጋላችሁ። ብቃት ያላችሁ ሰዎች እውነቱን ነው የተናገረው። ምንም ሱሱ የሚባል ምንም እውቀት የለው፣ እንዳየነው ዝግጅት የለው፣ የሚያወጣው ነገር የለ፣ አንድ ነገር የሚጠይቀው ነገር የለ። እፎይም ብቻ ተሳዳቢ ነው ብለው አትለጥልጦ ለማስወጣት ነበር። እፎይ በደንብ ሰዓቱን ተጠቅሞ
በደንብ ኤክስፕሌን አድርጎ ነው የወጣው። በደንብ ከሚገባው በላይ ጥቅሶችን እያወጣ ማስረጃ እያወጣ በማስረጃ ሲናገር እሱ ቻትጂፒቲን ነበር የሚጠይቀው። እንዳያችሁት ቻትጂፒቲ ላይ እየገባ ነበር ሲጠይቅ የነበረው። ሀቅ አይደል የምትፈልጉት? ሀቁ ተዘርግፏል። ሀቁ ነው። ስለዚህ ለወደፊትም እዘግብሃለሁ። ምንም አልቻላችሁ። እፍላከ እውነቱን ንገረኝ ካለ እንደሰማችሁት ነው። ሐሳብ ትሰጡበታላችሁ እናንተ። እኔ ግን ቀደምም ብያለሁ እስከዛሬም ስለው ነበር። አሁንም ደግሞ እንዲህ አይነት የሃይማኖት ክርክሮች ቢቀሩ ባይ ነኝ። ጥያቄ ተጠይቆ ጥያቄዎችን መመለስ ይቻላል። ማወቅ ለሚፈልግ ሰው ያንን የሚያውቅበትን መንገድ ማመቻቸት ይቻላል። ግን ይሄ በሃይማኖት ቀጠሮ ተይዞ ቲፎዞ ተይዞ ምን ተይዞ የሚደረጉ ነገሮች ነገ አላስፈላጊ ነገር ለምን እል ውስጥ ነው። በንግግር ውስጥ እንኳን ተከባብረው ኦር የሆነ ነገር ተደራርገው አይደለም ሲነጋገሩ የሚታየው። ያ ደግሞ ጽንፍ ይዝና እል ተጋብቶ ወደ አልሆነ ደግሞ ሌላ ሰላማችንን የሚነሳን ነገር ውስጥ መግባት አለብኝ ብዬ አላስብም። በጨዋነት በስነ ምግባር መጠየቅ ለሚፈልግ ማወቅ ለሚፈልግ ያንን ነገር ብናካፍል ብናሳይ ብናሳውቅ የሌላውን ሃይማኖት ክብር በማይነካ መልኩ ማለት ነው። ከዛ ውጭ ግን እንዲህ አይነት ቀጠሮ የሚያዝላቸው ነገሮች ቲፎዞ መስለው ወደ አልሆነ እርስ በርስ ወደ መከፋፈል ከዛ በኋላ ደግሞ ታውቁታላችሁ መቼም ይገባችኋል ምላችሁ እንዲህ አይነት ነገሮች ይከሰታሉ ብዬ ስለማስብ ቢቀሩ ባይ ነኝ። ይሄ የኔ ሐሳብ ነው። እናንተ በዚህ ላይ ምን ትላላችሁ? ሐሳብ አስተያየቶቻችሁን እንድትሰጡ እየጠየቅኩ በሌሎች መረጃዎች መርሃ ግብሮች እስክንገናኝ ቸር ቆዩልኝ።